አሜሪካ ብትሳተፍም ባትሳተፍም እስራኤል የኢራንን የኒውክሌር ተቋማት በሙሉ የማጥፋት አቅም አላት። ይህንን የተናገሩት ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ናቸው። ጠቅላይ ሚኒስትር ኔታንያሁ እንደተናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢሳተፉም ባይሳተፉም እስራኤል የኢራንን ኒውክሌር ተቋማት ሙሉ በሙሉ የማጥፋት አቅም አላት ብለዋል። ኔታንያሁ ይህንን የተናገሩት ዋይት ሃውስ ትራምፕ በሚቀጥሉት 2 ሳምንታት ውስጥ ጣልቃ በመግባት አለመግባታቸውን ይወስናሉ ከማለቱ በፊት ነው። የወታደራዊ ጉዳይ ተንታኞች እስራኤል የኢራንን የኒውክሌር መርሃ ግብር ዋነኛ ክፍል የሆነውን ፎርዶ የነዳጅ ማበልጸጊያ ፋብሪካን ለማጥፋት የአሜሪካ እገዛ ሊያስፈልጋት ይችላል ብለው ያምናሉ። በሁሉም ኢላማዎቻችን ሁሉንም የኒውክሌር ተቋሞቻቸውን የማስወገድ አቅም አለን ያሉት ኔታንያሁ ነገር ግን ፕሬዝዳንቱ ለመቀላቀል ይፈልጉ እንደሆነ ወይንም እንደማይፈልጉ የሚወስኑት እርሳቸው ናቸው ብለዋል።